ኤሚሬትስ ስቴዲየም ባለቀ ሰዓት ዳኛው አይነፋም እንዴ ዳኛው አይጨርስም እንዴ እያሉ ይጮ የነበሩ ደጋፊዎች ጩኸታቸውን ወደ ግብ ደስታ ጩኸት ቀየሩት። ሃቨርትዝ ሳንቼዝን አስተኝቶ ሳንቼዝን ገሎት መሬት ለመሬት አፈር አብልቶ አሻሽቶ አስቆጠረ። እንደምንም ብለው አውጥተውታል። ነገር ግን አርሰናሎች ጋር ደረሰ። ኢዜ 1-2 ተቀባበሉ። ኤብሬቺዝ አሪፍ ኳስ ለኢንካፔ ሳንቼዝ አወጣው። ዋይ ሳንቼዝ አወጣው። ምን አይነት ግራግር ነው! ገብርኤል ማጋሌሽ ወደ ግራ የሜዳ ክፍል አሪፍ ኳስ ላከ። ገብርኤል ዋው! ማሎ ጉስቶ ገብርኤል ማርቲኔሊ ምን አይነት ኳስ እንዴ! ለዮክሬስ ሰጥቶ ማቅለልና ጎል ማድረግ የሚችለውን ኳስ ራሱ ለማግባት ሞክሮ ማሎ ጉስቶ ግን ኳሱን አስቀረበት። ሳንቼዝ ተጨራርፋ የመጣችውን ኳስ ይዟታል። ዋይ ገብርኤል ማርቲኔሊ ተከቦ ነው የሚገኘው። ማዱኬ ተሳሳተ። የተሳሳተውን ኳስ እየመጡ ይገኛሉ በካውንተር አታክ። 1-2 ኤንዞ ፈርናንዴዝ ዋይ አሬዛባላጋ ዋይ ምን አይነት ተኩሱ ነው ያወጣው! ምን አይነት ተኩሱ ነው ያዳነው! ትሮሳርድ ማሎ ጉስቶን ለማለፍ ሞከረ፣ ነገር ግን አስጣለው። በድጋሚ ራይስ ለዞሜንዴ ገብርኤል ማጋለሽ ኩኩሬላ ምን አይነት ኳስ ነው ያወጣበት! ገብርኤል ማጋለሽ አገጫጩ ራሱ እንዴት እንደሚያምር! ነገር ግን ማርክ ኩኩሬላ የገጨውን መልሶ ገጨ። ማን ሲገጭ ማን ያንሳለው? እሱ የገጨውን ኳስ መልሶ ማርክ ኩኩሬላ ባይኖር ግን ሙሉ በሙሉ ሳንቼዝ መስመሩን ለቆ ወጥቶ ነበረ። ማርክ ኩኩሬላ ቼልሲዎችን አተረፋቸው። የተሰጠው 5 ደቂቃ አልቆ ፒተር ባንከስ እስካሁን አለፉም። ኤሚሬትስ ስቴዲየም ቅሬታ እያሰማ እየጮኸ እያጋሉት ይገኛሉ። ፒተር ባንከስ ግን እስካሁን አልለፉትም። በድጋሚ ማርክ ኩኩሬላ የመጡ ይገኛሉ ወደ ቀኝ የሜዳ ክፍል። ነገር ግን ቢያወጣው ትሮሳርድ ጋር ደረሰ። ትሮሳርድ ለዴክላን አሪፍ ኳስ ላከ። ብቻውና ሃቨርትዝ የጉድ ያለ ውዴት ወድናቸው አድማጮቻችን የቀድሞ የቼልሲ ተጫዋች ካይ ሃቨርትዝ ሜዳውን አሳበደው፣ ሜዳውን አርገበገበው። ኤሚሬትስ ስቴዲየም ባለቀ ሰዓት ዳኛው አይነፋም እንዴ ዳኛው አይጨርስም እንዴ እያሉ ይጮ የነበሩ ደጋፊዎች ጩኸታቸውን ወደ ግብ ደስታ ጩኸት ቀየሩት። ሃቨርትዝ ሳንቼዝን አስተኝቶ ሳንቼዝን ገሎት መሬት ለመሬት አፈር አብልቶ አሻሽቶ አስቆጠረ። ዋው! ግን ከምንም ዴክላን ራይስ ዋው! 1-0 በድምር ውጤት 4-2 በርካታ አሰልጣኞችን ቀያየሩ ሰማያዊዎቹ። ነገር ግን ባላንጣቸውን አርሰናልን በተለይ ደግሞ ማይክል አርቴታን ማሸነፍ
እጅጉን የከበዳቸው ይመስላል። አዎ የአርሰናል ደጋፊዎች ወደ ፍጻሜ ጨዋታ በዌምብሌ የሚገኙበትን የመገኛ የፍቃድ ትኬታቸውን ቆረጡ። በተቃራኒው ሰማያዎቹ ወደ ስታንፎርድ ብሪጅ ኦልሬዲ ከዚህ በኋላ ምንም አይፈጠርም ተመለሱ። ደጋፊ ብቻ ሳይሆን ተቀያሪ ተጫዋቾች ጭምር መጥተው ከሃቨርትዝ ጋር ጨፈሩ። እሱ አርማውን የአርሰናልን አርማ አሳየ። ሮዜነር ዋይ 5 በካውንተር መጥተው ለማስቆጠር 5 የተከላካይ ባህሪ ያላቸውን ተጫዋቾች በተከላካይ ክፍሉ ዘው የገቡት ሮዜነር ያገባሉ ሲባል በካውንተር አታክ ራሳቸው ላይ ተቆጠረባቸው። ተጠናቀቀ። ሮዜነር 7 ጨዋታ አደረጉ። ከ7ቱ 5ቱን አሸነፉ፣ 2ቱን ተሸነፉ። 2ቱንም ጨዋታ ደግሞ ያሸነፋቸው አርሰናል፣ ያሸነፋቸው ደግሞ ሚኬል አርቴታ ነው። ምንም ማድረግ አይችሉም፣ ማድነቅ ነው። አዎ ኖርዘርን ለንደን ፎርኤቨር በድምቀት በጋለ ሁኔታ በኤምሬትስ ስቴዲየም እየተዘመረ ይገኛል። ባለፉት ግንኙነታቸው እንግዲህ አርሰናሎች 85 ጊዜ ቼልሲን ማሸነፍ ሲችሉ 60 ጊዜ አቻ ሲወጡ የተቀረውን 60 ደግሞ ቼልሲ ማሸነፍ ችሎ ነበረ። ዛሬ የአሸናፊነት ቁጥራቸውን አርሰናሎች ወደ 86 ከፍ አረጉት።